ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ከአማራ ክልል ከሁሉም ዞንና ወረዳዎች የተሰባሰቡ የብልጽግና አመራሮች በባህር ዳር ከተማ ሲመክሩ መቆየታቸው ተሰምቷል። ስብሰባውን የመሩት አቶ አረጋ ከበደ፣ ጀነራል አበባው ታደሰና ጀነራል መሐመድ ሲሆኑ ጀነራል አበባው ታደሰ መከላከያ ሰራዊቱን ያስጨረሰው የወረዳና የዞን አመራር ለፋኖ መረጃ እያቀበለ ነው የሚል መረጃ በአመራሮቹ ፊት ማውራቱ ተሰምቷል። ጀነራሉ አስከትሎም በጋራ እቅድ አውጥተን ስንንቀሳቀስ ሰራዊታችን መንገድ ላይ የሚመታው እናንተ በምትሰጡት አቅጣጫ ነው። ከዚህ በኋላ ግን አመራሩን አንታገስም፣ ይህንን በሚያደርጉ አመራሮች ላይ በቀጥታ ወታደራዊ እርምጃ እንወስዳለን ሲሉም ማስፈራሪያ አዘል ማሳሰቢያ ሰጥተዋል። ጀነራል አበባው ያስተላለፉትን መልእክት በዝርዝር እንመለከተዋለን። ከዚህ መረጃ በተጨማሪ የሰብአዊ መብት ተሟጋች የሆነው ታማኝ በየነ ስለ ዶክተር አብይ አህመድ ያስተላለፈውን መልእክት በተመለከተ በማይናማር ባንኮክ በሬክተር ስኬል 7.7 የተመዘገበ የመሬት መንቀጥቀጡን ተከትሎ አገሪቷ የአስቸኳይ ጊዜ አዋጅ ማወጇን፣ የብርቱካን ተመስገንን ጾታዊ ጥቃትና ወደ ሚዲያ መውጣትን ተከትሎ የኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በሚዲያ ስራ ላይ ያሉ ሁሉ ከኢቢኤስ ስህተት ሊማሩ ይገባል ሲሉ መናገራቸውን፣ የኢንዱስትሪ ሚኒስትሩ አቶ መላኩ አለበል በበኩሉ ብርቱካንን በሚመለከት የተሰራጨው የሐሰተኛ መረጃ በአስተዋዩ የኢትዮጵያ ሕዝብ ከሽፏል ሲሉ መናገራቸውን፣ በሌላ በኩል የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ የብርቱካን ጉዳይ ለአማራ ሕዝብ የማያባራ አጀንዳ ለመፍጠር የሚደረገው ቀጣይነት ያለው ጥረት አካል ነው ሲል መናገሩን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር ዶክተር ኤርጎጌ ተስፋዬ በበኩላቸው የሴቶችና ህጻናትን ጾታዊ ጥቃት ለፖለቲካ አጀንዳ መጠቀም ከሰብአዊ ባህሪ በተቃራኒ የቆመ ነው ሲሉ መናገራቸውን፣ እንዲሁም ትምህርት ሚኒስቴር በብርቱካን ተመስገን ጉዳይ የሰጠውን ማብራሪያ በተመለከተና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የሰብአዊ መብት ተሟጋቹ ታማኝ በየነ በተወካዮች ምክር ቤት በዓለም አቀፍ መድረክ በቴሌቪዥን ብቻ ሳይሆን ማይክ በጨበጡ ቁጥር የሚዋሹት ጠቅላይ ሚኒስትር አብይ አህመድን ይዞ ብርቱካንን ውሸታም ማለት ይቻላሉ፣ ይልቅ ከተማርሽው ማን አስተማረሽ፣ ብዙ የጠቅላይ ሚኒስትሩን ንግግር ታያለሽ ወይ፣ አይሻልም ነበር የሚል ስላቅ አዘል መልእክት ታማኝ በየነ አስተላልፏል። በብርቱካን ጉዳይ ብዙ አነጋጋሪ መረጃዎች መውጣታቸውን ቀጥለዋል። የኢቢኤስ ስራ አስፈጻሚ አቶ አማን ፍስሐ ጽዮንም በሚዲያ ስራ ላይ ያሉ ሁሉ ከኢቢኤስ ስህተት ሊማሩ ይገባል የሚል መልእክት አስተላልፈዋል። አቶ አማን አስከትለውም ብርቱካን እርዱኝ ብላ አንድ ወር ሙሉ ስትመላለስ እንደነበርና በሌላ በኩል ደግሞ ለሶስት ወራት ሙሉ የሌላትን ታሪክ ሲፈጠርላት እንደቆየ በኋላ ባደረጉት ማጣራት እንደደረሱበት ገልጸዋል። በዚህም ኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ ላስተላለፈው ዶክመንተሪ ይቅርታ ጠይቋል። የኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን የብርቱካንን ጉዳይ አስመልክተው መግለጫ ሰጥተዋል። ዋና ስራ አስፈጻሚው በመግለጫቸው በድርጅቱ ውስጥና በውጭ የተቀናጀ ኃይል ከጋዜጠኝነት መርህ ውጭ የሆነ ተግባር ተፈጽሟል ብለዋል። የብርቱካን ጉዳይ አዘጋጁ ያለበቂ መረጃ ማጣራት ያከናወኑት መሆኑንም ገልጸዋል። ዝግጅቱም ከማህበራዊ ትስስር ገጽ የወረደው በራሷ በብርቱካን ጥያቄ መሰረት መሆኑንም ተናግረዋል። መረጃዎችን ለማጣራት ባደረጉት ጥረትም ነገሩ ውሸት ሆኖ መገኘቱን ገልጸው ኢቢኤስ ቴሌቪዥን በዶክመንተሪው ምክንያት ለተፈጠረው ችግር መላ ኢትዮጵያውያንን ይቅርታ ጠይቀዋል። ችግሩን በፈጠሩት አካላት ላይ ድርጅቱ አስተዳደራዊ እርምጃ ከመውሰድም በተጨማሪ አስፈላጊው ህጋዊ እርምጃ እንዲወሰድ እንደሚተባበር ገልጸዋል። በሌላ በኩል የብርቱካን ጉዳይ ለአማራ ሕዝብ የማያባራ አጀንዳ ለመፍጠር የሚደረገው ቀጣይነት ያለው ጥረት አካል ነው ሲል ዶክተር በለጠ ሞላ ተናግሯል። በኢትዮጵያ ውስጥ ሰላም እንዳይፈጠር የሚፈልጉ አካላት እንዳሉ የገለጹት ሚኒስትሩ የብርቱካንን ጉዳይ ከእነዚህ አጀንዳዎች መካከል አንዱ ነው ብለዋል። በሌላ በኩል ደግሞ የሴቶችና ህጻናትን ጾታዊ ጥቃት ለፖለቲካ አጀንዳ መጠቀም ከሰብአዊ ባህሪ በተቃራኒ የቆመ ነው ሲሉ ዶክተር ኤርጎጌ ተስፋዬ ተናግረዋል። የሴቶችና ህጻናትን ጾታዊ ጥቃት ለመከላከል በማያግዝና ይበልጡንም ከፍተኛ ቀውስ ለመፍጠሪያና ለፖለቲካ አጀንዳ መጠቀም ከሰብአዊ ባህሪ በተቃራኒው የቆመ ነው ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገልጸዋል። ከሰሞኑ ጥቃት እንደደረሰባት ተደርጎ በተሰራጨው ሐሰተኛ መረጃ የፖለቲካ ጥቅም ለማግኘት የጾታ ጥቃትን እንደ ሽፋን መጠቀማቸው እጅግ አሳፋሪ መሆኑንም ተናግረዋል። በሌላ በኩል ትምህርት ሚኒስቴር በብርቱካን ተመስገን ጉዳይ ማብራሪያ ሰጥቷል። ትምህርት ሚኒስቴር ወጣት ብርቱካን ተመስገን በ2012 ዓ.ም የ12ኛ ክፍል ተማሪ የነበረች ቢሆንም የብሔራዊ ፈተናው በወቅቱ በተፈጠረው ዓለም አቀፍ የኮቪድ ወረርሽኝ ምክንያት ከየካቲት 29 እስከ መጋቢት 2 ቀን 2013 ዓ.ም እንዲሰጥ መደረጉ ይታወሳል ማለቱን ተከትሎ ተማሪዋ በዚሁ ጊዜ በአማራ ብሔራዊ ክልላዊ መንግስት በምስራቅ ጎጃም ዞን በሞጣ መሰናዶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ፈተና ወስዳ 392 ውጤት በማምጣት በ2013 ዓ.ም የትምህርት ዘመን ሀሮሚያ ዩኒቨርሲቲ ምደባ እንደተደረገላት ትምህርት ሚኒስቴር ገልጿል። ሆኖም ግን ወደ ተመደበችበት ዩኒቨርሲቲ ያልሄደችና ያልተመዘገበ
የተመዘገበች ሲሆን ወደ ሐዋሳ ከተማ በማቅናት በተከታታይ ኤክስቴንሽን የትምህርት ፕሮግራም ተመዝግባ በአካውንቲንግና ፋይናንስ የትምህርት ክፍል በሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ከግቢ ውጭ ሆና ትምህርቷን ስትከታተል የነበረችና ትምህርቷንም ሳትጨርስ ያቋረጠች መሆኑን ከሐዋሳ ዩኒቨርሲቲ የተገኘ መረጃ ያረጋግጣል በማለት ትምህርት ሚኒስቴር መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ ከአማራ ክልል ከሁሉም ዞንና ወረዳዎች የተሰባሰቡ የብልጽግና አመራሮች በባህር ዳር ከተማ ሲመክሩ መቆየታቸው ተሰምቷል። ስብሰባውን የመሩት አቶ አረጋ ከበደ፣ ጀነራል አበባው ታደሰና ጀነራል መሐመድ ተሰማ ሲሆኑ አበባው ታደሰ መከላከያ ሰራዊቱን ያስጨረሰው የወረዳና የዞን አመራር ለፋኖ መረጃ እያቀበለ ነው። በጋራ እቅድ አውጥተን ስንንቀሳቀስ ሰራዊታችንን መንገድ ላይ የሚመታው እናንተ በምትሰጡት አቅጣጫ ነው። ከዚህ በኋላ ግን አመራሩን አንታገስም። ይህንን በሚያደርጉ አመራሮች ላይ ቀጥታ ወታደራዊ እርምጃ እንወስዳለን ሲሉ ማስፈራሪያ አዘል ማሳሰቢያ ሰጥተዋል። መሐመድ ተሰማ በበኩላቸው የሽንፈታችን ምክንያት እናንተ ናችሁ፣ የመጨረሻ እድል ነው የሰጠናችሁ ሲሉ አክለዋል በማለትም ሮሃ ቲቪ ዘግቧል። የወረዳ አመራሮች ወደ የመጡበት ሲመለሱ የዞንና የክልል አመራሮች በጋራ ባደረጉት ስብሰባ እነዚሁ ሁለት የጦር ጀነራሎችና የክልሉ ርዕሰ መስተዳድር አቶ አረጋ ከበደ መርተውታል ነው የተባለው። ይህ ስብሰባ ደግሞ ቀደም ካለው ጉባኤ የሚለየው ጀነራል አበባው ታደሰ ሰራዊታችን ለእናንተ ስልጣን እስከ መቼ ነው የሚሞተው? አመራሮቹ በጎጥና በሰፈር ተከፋፍላችሁ ስትነጣረቁ ሰራዊታችን በየቦታው እያለቀ ነው። በዚህ ከቀጥላችሁ ግን እንደ ትግራይ ጥረናችሁ ነው የምንወጣው። ፋኖች መጥተው ቦታውን ይቆጣጠሩታል። በዚያን ወቅት የት እንደምትገቡ እናያለን። አሁንም አንድ እድል ሰጥናችኋል። ሁልጊዜ እናንተ ማጀብና መጠበቅ ሰልችቶናል። ዛሬውኑ እጀባውን ብናነሳና ሜዳ ላይ ብንበትናችሁ ፋኖ አንድ ቀን አያሳድራችሁም። ጨው ለራስ ስትል ጣፍጥ ሲሉ በመሬት መናገራቸውንም ሮሃ ቲቪ ጨምሮ ዘግቧል። አቶ አረጋ ከበደ በበኩላቸው የፖለቲካ እስረኞችን ፈተን የተናጠለ የተኩስ አቁም እናውጅ፣ ቀጥለን የሀገራዊ ምክክር ኮሚሽኑን እንጠቀምበት ሲሉ መፍትሄ ያሉትን መጠቆማቸውም ተሰምቷል። በአማራ ክልል የብልጽግና ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በበኩላቸው መፍትሄው ነፍጥ ካነገበው አካል ጋር በግልጽ መደራደር ማለታቸውንም ዘገባው አካቷል። ይህንኑ ስብሰባና ግምገማ ተከትሎ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው፣ የክልሉ ፖሊስ ኮሚሽን ኮሚሽነር ደስዬ ደጄ፣ የክልሉ ሚሊሻ ቢሮ ኃላፊን ጨምሮ ከወንበራቸው ተገፍተው የተገፉበት ምክንያት ደግሞ በእነ አቶ አረጋ ከበደ ቡድን በኩል የቀረበው ግምገማ እንደሆነና ሶስት የቢሮ ኃላፊዎች የሚመሩት የጸጥታና የሚሊሻ ኃይል ህዝቡን በግልጽ እየዘረፈ ነው፣ ሰው አግቶ ገንዘብ ይቀበላል፣ ሴቶችን ይደፍራል፣ በሃይማኖት ተቋማት ሳይቀር በደል ያደርሳል። ይህ ደግሞ መከላከያን ተገን በማድረግ በመሆኑ ህዝቡ ጣቱን እየቀሰረ ያለው ወደ ሰራዊቱ ነው። ይህንን የቢሮ ኃላፊዎቹ ማስቆም አልቻሉም። የባስ ራሳቸው ኃላፊዎቹ በሚሊሻና በጸጥታ ኃይሉ ስም ገንዘብ እየመዘበሩ ነው። ክልሉ ባለመረጋጋቱ ምክንያት የኦዲት ቁጥጥሩ ስለላላ ይህንኑ እንደ መልካም አጋጣሚ ተጠቅመው በሌብነት ስራ ላይ ተሰማርተዋል ሲሉም ገምግመዋቸዋል። በእነ አቶ አረጋ ከበደ ላይ የቀረበው ግምገማ ደግሞ አቶ አረጋና ቡድናቸው ይህን ጦርነት የማስቆም አቅምና ችሎታ የላቸውም፣ ለጸጥታ የተመደበውን ገንዘብ ለብቻቸው ከቡድኖቻቸው ጋር እየመዘበሩት ነው የሚል ትችት ቀርቦባቸዋል። አቶ አረጋ ከበደ የሚመሩት ካቢኔያቸው በሁለት ጎራ ተቧድኖ ውስጥ ለውስጥ ሲብላላ የቆየ ሲሆን አንዱ ቡድን የመንግስትን ጥግ፣ ሌላው ደግሞ የጸጥታውን ተገን ይዞ ሲነታረቅ መቆየቱም ተገልጿል። በዚህ ምክንያት የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ተነስተው ዶክተር እሸቱ የሱፍ ተሹሟል። የክልሉ ፖሊስ ኮሚሽን ኮሚሽነር ደስዬ ደጀን ተነስተውም የጀነራል አበባው ታደሰ የቅርብ ጓደኛ የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር የነበሩትን አቶ ዘላለም መንግስቴ ተተክተዋል። ዘላለም መንግስቴ በፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር ጄኔራል ሆነው የወንጀል ምርመራውን ዘርፍ ሲመሩ መቆየታቸውም ታወቀ ሲል ሮሃ ቲቪ ጨምሮ ዘግቧል። ወደ መጨረሻው መረጃችን ስናልፍ በማይናማር ባንኮክ በሬክተር ስኬል 7.7 የተመዘገበ የመሬት መንቀጥቀጥ መከሰቱን ተከትሎ አገሪቷ የአስቸኳይ ጊዜ አዋጅ አውጃለች። በማይናማር ባንኮክ በሬክተር ስኬል 7.7 የተመዘገበ የመሬት መንቀጥቀጥ ትናንት ጠዋት መከሰቱን ተከትሎ በርካታ ህንጻዎች በደቂቃዎች ውስጥ ወደ ፍርስራሽነት ተቀይረዋል። በሬክተር ስኬል 7.7 የተመዘገበ የመሬት መንቀጥቀጥ በዋና ከተማዋ ባንኮክ መከሰቱን ተከትሎ ሀገሪቷ በ6 ግዛቶቿ የአስቸኳይ ጊዜ አዋጅን አውጃለች። መነሻው ከማይናማር በ17 ኪሎ ሜትር ርቀት ላይ በምትገኘው ማንዴ ላይ እንደሆነ የተነገረለት ከደቂቃዎች በኋላ በጎረቤቷ ታይላንድም በሬክተር ስኬል 6.4 የተመዘገበ መሬት መንቀጥቀጥ ተከስቷል። በአደጋውም 30 በግንባታ ላይ የሚገኙ ህንጻዎች ወዲያው ወደ ፍርስራሽነት ሲቀየሩ የሶስት ሰዎች ህይወት ወዲያውኑ አልፏል። 90 ሰዎች የት እንደገቡ እንዳልታወቀም ተገልጿል። በማይናማር በአንድ ትልቅ ሆስፒታል ሕክምና ላይ የነበሩ 20 ሰዎች በአደጋው ህይወታቸውን ማጣታቸውን የሆስፒታሉ ሐኪሞች አሳውቀዋል።